ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ጽባህ የዚህ ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መምህር የኔታ ግርማ በባህር ዳር ሀገረ ስብከት የባህር ዳር በዓታ ለማርያም ቤተክርስቲያን ጸሐፊና የመጽሐፍ መምህር፣ ክቡር መምህራችን መምህር ተመስገን ዘላለም የዚህ ቦታ ስብከተ ወንጌል ኃላፊ፣ ሌሎችም ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናቱ በየማዕረጋችሁ ውድ ምዕመናንና ምዕመናት፣ ታላላቆችን ሕፃናትን ጭምር ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ እስከዚህ ሰዓትና ጊዜ አምላካችን አደረሰን አደረሳችሁ? አሜን። አምላካችን ኢየሱስ ክርስቶስ ቸርነቱ የማያልቅበት ሀብቱ የማይጎድልበት ፍቅሩ የማይቀነስበት ባህሪ እርሱ ነውና ክብርና ምስጋና ለእርሱ ይሁን። አምላካችን ቅዱስ እግዚአብሔር በቸርነቱ ሊጎበኘን በረድኤቱ ባይለየን ወእንተ ዝክር እምናድባር ወእንተ ስም እምንመዓር መታሰቢያዋ ከተራሮች ይልቅ ከፍ ከፍ ያለ ስመ አጠራሯን ከወተት የነጻ ከማር የጣፈጠ ቅድስት ድንግል ማርያም ሀብተ ቡራኪዋን ጣዕመ ውዳሴዋን በልቡናችን የምትሰለብን ከእኛ ጋር ባለን የጊዜ ቆይታ የምንመማርበት ትምህርት ወይም የትምህርታችን ርዕስ ዓይንም ጤናማ ቢሆን ሥጋ ሁሉ ብሩህ ይሆናል የሚል ነው። ትከታተሉኛላችሁ። በዚህ ውስጥ ማያ ይባላል። ኦርቶዶክሳዊ ማያ የሚል ርዕስ አንስተን ነው የምንመማር። ቃል የምናገኘው በወንጌላዊው ቅዱስ ማቴዎስ መጽሐፍ ወይም በወንጌለ ማቴዎስ ማለት ነው ምዕራፍ 6 ከቁጥር 22 ላይ የምናገኘው ቃል ነው። ዓይንም ጤናማ ቢሆን ሥጋ ሁሉ ብሩህ ይሆናል፣ ወይም ዓይንም ብሩህ ቢሆን ሥጋ ሁሉ ብሩህ ይሆናል ይላል ቃሉ። ኢየሱስ ክርስቶስ በማኅበረ ሥጋዌ ወይ ሰው ሆኖ እንዲህ ምዕመናንን አብዝቶ በሚያስተምርበት ወቅት ነው። ያው ግን ብዙ ሕዝብ አለ። ቤተሰቡ በተዋህ ናቸው፣ በዓላማ የተከተሉ ማለት ነው። በጣም በአውደ ምሕረት የተገኙት ግን ይህ አውደ ምሕረት የሚችላቸው አይደሉም። ምክንያቱም 5 ገበያ ናቸው። መልክ ለማየት የመጣለ፣ ለተንኮል የመጣለ፣ ለተአምራት የመጣለ፣ ብንሞት ያስነሳናል፣ ብንታመም ይፈውሰናል ብሎ፣ ለሌላ ደግሞ ብንራብ ያበላናል፣ ብንጠማ ያጠጣናል ብሎ የመጣለ፣ ሌላኛው እንደው ከነዚህ ከአምስቱ አንዱ ብቻ ነው እንዲሁ ያስተምረናል ብለው የመጡት ጥቂት ናቸው። እኛም 120 ናቸው። አንድ ገበያ እንኳን አይሞሉም። በዚህ ውስጥ ግን በመጽሐፍ ቅዱስ ሕግ አንድ ሕግ አለ። ምንድን ነው? ለሴቶች የተነገረ ለወንዶች፣ ለወንዶች የተነገረ ለሴቶች የሚያገለግልበት አውድ አለ። ለሴት የተነገረ ለወንድ፣ ለወንድ የተነገረ ደግሞ ለሴት የሚያገለግልበት አውድ አለ። ለምሳሌ ሴቶች ወይም ወንዶችን ሴቶች መድረስ የማይችሉበት የክህነት ደረጃ ላይ የሚናገረው ለወንዶች ብቻ የተነገረ ነው። ለወንዶች ብቻም አይደለም፣ ለወንዶች ሁሉም አይደለም። ለክህነት ለሚያውቁ፣ በድንግልና ለጸኑ፣ ሃይማኖታቸውን ለጠበቁ ብቻ ሳይሆን ላወቁ፣ በሚገባ ላወቁና ለጠበቁ የሚነገር ለካህናት ብቻ የሚነገርበት ጊዜ አለ ማለት ነው። ለባሎች ብቻ የሚነገረው አለ፣ ለሚስቶችም የሚነገረው አለ። ከጽድቅ መንገድ አንጻር ግን ለወንዶች የተነገረው ለሴቶች፣ ለሴቶች የተነገረው ለወንዶች ያገለግላል። ይህም ቃል ዓይንም ጤናማ ቢሆን የሚለው ለትንሹም ለትልቅም፣ ለሴትም ለወንድም፣ ለካህኑ ለመነኩሴም ለሁሉም የሚያገለግል ቃል መሆኑን ብትረዱ መጀመሪያ ላይ። ስለዚህ ዓይንም ጤናማ ቢሆን ሥጋ ሁሉ ብሩህ ይሆናል፣ ሥጋ ሁሉ ብሩህ ይሆናል። ዓይንም ጤናማ ወይም ታማሚ ቢሆን፣ ጤናማ ባይሆን ወይም ታማሚ ቢሆን ሥጋ ሁሉ ጨለማ ይሆናል። በአንተ ዘንድ ያለው ብርሃን የሚጨልም ከሆነ ጨለማ እንደምን ይሰራብህ ይሆን ይላል። ስለዚህ
እግዚአብሔር አካላት ዘያክልን ሲፈጥር ለመናገሪያ የፈጠረው አለ፣ ለመስሚያ የፈጠረው አለ፣ ለመጓዣም የፈጠረው አለ። ሁሉም ግን ለሁሉም በሚያስፈልግ አውቆ በየስርዓቱ በየደረጃው በየክፍሉ በየማዕረጉ አንዱን ከፍ አድርጎ ያው ግን ጌጥ አድርጎ ከሁሉ በላይ ያደረገው ጸጉርን ነው፣ ግን ጌጥ ነው። እዚያም ላይ ብርድ ፀሐይ የሚከላከል ነው። ሞገስም ዘውድም የሆነ ልበስ ፈጥረው ሌላኛው አእምሮ አለ። ዘር መቼም እንደምታውቁት እውቀትን አይደለም የሚሰጠው፣ ዘር ሀብትን አይደለም የሚሰጠው፣ ማወቂያውን አእምሮውን ነው። ከእውቀት ሁሉ በላይ የሆነውን አእምሮን ነው። አእምሮን ሀብትን ሳይሆን ሀብት ሰርቶ ማግኛውን ጤናውን እጁን እግሩን ነው የሚሰጠው። ልብ በሉ። ሌላው ከዚያ በኋላ የሚመጣ ነው። ይህም ደግሞ ለምኖ አንድም ሰው ያገኘው አንድም ሰው ሁሉም ከእናቱ ማህፀን ሳለ ያገኘው ነው። በአርባኛው ቀን የሚሳልበት ሴትም ወንድም ለድህነትም ለባለጸግነትም ቢሆን በእናቱ ማህፀን ልብ በሉ በተጸነሰ በአርባኛው ቀን ተስሎ ትምህርት ይፈጸምለታል። ሰው ሁሉ ማለት ነው። ሰው ሁሉ ይሄ ማለት እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጸጋ ያደርጋል ማለት አይደለም። ቢሰሩ የሚከብሩበትን እጅ ሊቁ አትናቴዎስ በቅዳሴው እንደሚነግረን እነዚህ ለነቢይ ወለለመሪ ለብዕል ለባለጸግነትም ቢሆን ለድህነትም ቢሆን አካል ዘያክልም የሚሰጣቸው በተሰበ ለሕፃናቱ ሰከርሰው ሆኑ በእናታቸው ማህፀን የሕፃናትን መልካቸው መልክን የምትስልባቸው አካል ዘያክል የምታጎናጽፋቸው አንተ ነህ ይላል። ስለዚህ ማለት ነው ቢሰሩ ባለጸጋ፣ ቢማሩ ምሁር፣ ቢሮጡ ፈጣን የሚሆኑበትን አካል የሚሰጥ ማለት ነው። ባይሰሩ ደግሞ የሚገኙበትን ያው አካል ነውና ምንጩ አካል ነው። ሰው በአካሉ ከተጠቀመ በእርግጥ ውድ ሀብት ከሚባሉት መካከል የሰው የመጀመሪያ ሀብቱ አካል ነው። አካል የምንለው ዓይንን ብቻ አይደለም፣ እግር ብቻም አይደለም፣ ጆሮን ብቻም አይደለም። ታዲያ ግን እኒህ ደረጃ አላቸው። ለአንድ ሰው ብዙ ሕዋስ ብዙ አካል አለው። ቅድም እንደዘረዘርኩላችሁ ያው ግን ይህን ያስፈልገኛል ነው። ለእኔ 2 እግር ይበዛብኛል፣ 1 እግር ለእኔ 1 እግር ያንሰኛል፣ 2 እግር ብሎ ግን የተለቀ አንድ እንኳን የለም። እግዚአብሔር መምረው ዋት ከመሆኑ በላይ ሁሉ ለሁሉ እንደሚያስፈልግ አውቆ የፈጠረ ጌታ ይባላል። ምክንያቱም ላይ ከሃሌ ሁሉ ከሚያሰኙት ሁሉን ቻይ አምላካችን እግዚአብሔር ሁሉን ቻይ ከሚያሰኙት ነገሮች አንዱ የሚያስፈልጉን በሚያስፈልጉበት ጊዜና ሰዓት መስጠቱ ይባላል። እግዚአብሔር የማያስፈልጉን ከሆኑ ይነሳቸዋል፣ ያዘገያቸዋል፣ ወደ ኋላ ይስባቸዋል። ያው ግን የማያስፈልግ ከሆነ ነው፣ የማይጠቅመን ከሆነ ነው። ብዙ ሚዛናዊ እናቶችን አይታቸው ከሆነ ልጆች ላይጠቅሟቸው ሊሆን ይችላል። ልብ በሉ። ብዙ ሰዎች ያልተማሩ ሊሆኑ ይችላሉ፣ ያው ግን ትምህርታቸው ላይጠቅማቸው ስለሚችል ነው። ብዙ ሰዎች በስልጣን ላይ ቆዩ ይችላሉ፣ ያው ግን ስልጣናቸው መጥፊያ ሊሆናቸው ነው። ብዙ ሰዎች በሀብት በንግድ ምክንያት ብዙ ወደታቸው ወረዱ ሊኖሩ ይችላሉ፣ ግን ያ ላይጠቅማቸው ሊሆንስ እግዚአብሔር የሚያስፈልገን በሚያስፈልግበት ሰዓት ይሰጠናል። ለመማር ስንዘጋጅ ልቡናውን ልንሰማ ስንዘጋጅ እዝነ ልቡናውን ይከፍትልናል። ያው እንዲሁ የሚያደርግ ጌታ ለሁሉም 2 ዓይን 2 ጆሮ 2 ያለማዳላት ይህን የሆነ ሰው አንዱ አእምሮውን መድበለ ጽርፈት ወይም ደግሞ መድበለ ሀኬት የክፋት መድበለ አቁማዳ ያደርገዋል። አንዱ ደግሞ የእውቀት የሥነ ምግባር የፍቅር አቁማዳ ወይም ደግሞ መዝገብ ያደርገዋል። ምን አእምሮውን ያው ግን ሁሉ ከእግዚአብሔር የተሰጠ ነው። ያም ቢሆን ይህም ቢሆን ጉዳዩ መጠቀሚያ ማድረግ ላይ ነው። ታዲያ ከእነዚህ መካከል ግን አንዱ ዓይን ነው። እና ያ ይባላል ዓይኖች ገናማ ቢሆን ሥጋው ሁሉ ይበላል። ልብ በሉ። ብዙ ሰው መነጽር ሊያደርግ ይችላል፣ ዓይኑ ላይ ችግር ስላለ ነው። ብዙ ሰው አተያዩ ሊለያይ ይችላል። 10 ብላችሁ የምታነቧትን ቁጥር ሌላ ስም ሊሰጣት ይችላል። 9ን 6 ሊል ይችላል፣ 6ን 9 ሊል ይችላል። ማያው ነው ቁጥሩ አይደለም ልዩነቱ፣ ማያው ላይ ነው። ሰው የሚያነበው ያየውን ነው፣ የሚረግጠው በዓይኑ ያየውን ነው። የሚያነሳው ዓይኑ ያየውን ነው። እጅ የሚያነሳው
እገሌ የሚረግጠው አንደበት የሚያነበው ሰውንም መለየት የምንችለው እገሌማ ረጅም ነው እገሌማ አጭር ነው የምንለው አይናችን ያየውን ነው። አይን ካላየ እንዲያውም ምን ይላሉ? ነገር በአይን ይገባል ይላሉ። ነገር ጆሮ ከሚሰማው ይልቅ አይን የሚያየው ወይም ደግሞ በአይን የምናየው ነገር ይበልጣል ማለት ነው። በዚያ ነው አምላካችን ኢየሱስ ክርስቶስ በረጅም ዘመናት አስራችሁታል 5000 ዘመን ለነቢያት ብዙ ጊዜ ሲገለጽ ነው። በምሳሌ ቃል በቃል በመጻሕፍት በራእይ በሕልም በዚህ ሁሉ ተገለጸ። በሥነ ፍጥረትም ተገለጸ። መጨረሻ ላይ ግን ሰው መሆን ሥጋ መልበስ ነው የመጨረሻ ስራው ላይ ነው። ለምን መታየት አለበት? እኛዎች ማየት እንፈልጋለንና ለማመን ማየት ያስፈልገናል። ካላየን አናምንም ማለት ይሆናል። ከዚያ የሚታይ ሥጋ በሚታይ ሥጋ በሚዳሰስ ሥጋ በሚጨበጥ ሥጋ ሰው ሥጋ ለብሶ ይመጣል እና የሚታይ ረቂቅ ያደርገን ዘንድ የማይታየው ረቂቅ የሚታይ ግዙፍ ይወጣል ብለን የሚታይ ሥጋ ለባህሉ ማለት ነው። እኛ ወደ መንፈሳዊነት ያሳድገን ዘንድ እሱ ሥጋ ለመለስ ሰው ሆኖ ባለመጣ ወይም ሰማያዊ ያድርገን ይባላል ማለት ነው። ሌላ ነገር ያው ግን ያንን እናይበት አይን ያስፈልገናል። ያንን እናይበት ምናል አይን ላይ ብዙ ካለ የምናየው ነገር ላይ ያ ነው የሚታየው ሞት አይታየም። ሰው አይኑ ችግር ካለበት ነው ፊደላትን አጥርቶ ነው ያነበው። ፊደላት ጠርተው ካልተነበቡ የምስጢር በሪስ ያጋጥማል፣ የቀለም በሪስ ያጋጥማል፣ የትርጓሜ በሪስ ያጋጥማል። እንደ ትርጓሜ እንደ እውነት ሲተረጎም የነበረው በሌላ ተረጉሟል። እንደ እውነት ሳይሆን በሌላ ወይም በጠላት አተረጓጉም በክፉዎች የትርጓሜ ስልት እንተረጉማለን ማለት ያ ግን ማያችን ሲበላሽ አይን ነው የሁሉ ነገር። አሁን አይን ብሏል ይላል። በነገራችን ላይ ሊቁ አትናቴዎስ የሚባል ሊቅ በቅዳሴ ካህናትን አይነ እግዚአብሔር ማለቱ ይህንን ሁሉ ሚናን እግዚአብሔር ጆሮ ያደረጋለ እግር ያደረጋለ ከዛ መካከል ብዙ ካህናት አይን ያደረጋቸው ማያ ምንነን የሚያዩባቸው አይኖች ማለት ነው። እና ሚላታቲስ አንትሙት ዋይቱ ተዘር ብሏት ወካህናት አንትሙት ዋይቱ ተዘር ብሏት ተናጸሩ እንከሰ ገጸ በገጽ ብለው እናንተ አይኖች ናችሁ። ስለዚህ እንቻይስ እርሶቻችሁ ተያዩ የሚለውን የአይነትን ተግባር አይን አያዳለም። አይን ሁሉን ያያል፣ ሁሉን ጠብቁ ማለት ነው። አይን ሁሉ ነገር ላይ ያያል። ስለዚህ የሁሉም አባት ነው ማለት ነው። አያበላለጥም። ስለዚህ ኩዳዱ ያያል አይችልም። ፀሐይ እኩል ነው የምታየው፣ አይንም እኩል ነው የሚያየው። እገሌ ከበራስ በልጦ ሊያይ ይችላል። ባለበት ነው የሚያየው። ባለበት ትንሹን እንደ ትንሽ ትልቁን እንደ ትልቅ ያው ሁሉ ያያል። ያልጅ ይሰናባት እንደዚያ ነው። ስለዚህ አይኖች ማለት እግዚአብሔር አይነ ምሕረቱ ወይም ደግሞ ይቅር ባይነቱ የገለጸባቸው ማለት ነው። አሁን አይኑን ጤናማ ይሆን ምድበል አይኑን ጤናማ ይሆን ሥጋ ሁሉ ጤናማ ይሆናል ወይም ብሩህ ይሆናል። ስለዚህ አይናችን ላይ ነው ማለት ነው። ለማየት ለመረዳት ለማወቅ ያስፈልጋል። አይን ያስፈልጋል። የሰሙት ለመስማት ምስክሩ ማየትን መስማት ምስክሩ ነው። አያውቅም ያደገው ከመስማት ወደ ማየት ምድበል በሃይማኖት 3 ደረጃዎች አሉ። መስማት ማየትና ያን ደግሞ መዳሰስ ወይም ደግሞ ዳሰ መሆን ነው። የዳሰሱትን መሆን መስማት እንደው ሥጋን ነው እሱን ብቻ ሲሰሩ ነው። ማየት ግን እንደ አዲስ ሥጋን እምናምነው አይተነው ነው። አይተነዋል ማለት አይተው የሰጠነን ነው። በሥጋው ደግሞ አይተነዋል። በማለት አይተነዋል። እያየነው ነው። ከዚያ በኋላ መዳሰስና መሆን አካለ ክርስቶስ መሆን ልክ ወደ ተዋህዶ ጸጋ ወይም ዘረጸጋ በጸጋ ወደ መዋሃድ ማደግ። ስለዚህ ለማየት ግን ምን ያስፈልጋል? አይን ወንጌል ሃይማኖት ወንጌል ሃይማኖት ርዕይ ነው የሚባለው። የማየት ሃይማኖት ታዲያ እንዲህ ከሆነ አይኑ ጤናማ ሊሆን ሁሉ ነገር ጤናማ ይሆናል። ትርፋዊ ማያ የትኛው ነው? የክርስቲያኖች ማያ እንደ ሥጋ እውነት ነው።
እውነት ነው። ነገር ግን እንደ ነገር ሃይማኖት እንደ ዓለም እውነት ነው አይደል? ሁሉም ነገር የምናይበት አይደለምና እንደ ነገር ሃይማኖት እንደ ዓለም የክርስቲያኖች ማያ የትኛው ነው ብለን ስጠይቅ ክርስቲያኖች ነገር ሁሉ እንዲያዩ የተፈቀደው በሃይማኖታዊ ማያ ወይም ደግሞ ሃይማኖታዊ አይን ይባላል። ነገሮች ሁሉ በሃይማኖት መረዳት ይቻላል። ልብ በሉ፣ ሃይማኖታዊ ማያ ነው። ነገሮች በሃይማኖት ለምሳሌ ትናንት ብንበድል ማሪታ ብንበደል ይቅርታ፣ ሰው መበደሉ የተበደለ መሆኑን እያወቀው ይቅር ነበር። ለማን ብሎ ሲባል እኔ ለእግዚአብሔር ይቅር ለእግዚአብሔር ይል ነበር። ያለ የለም አባቶቻችን ይቅር ለእግዚአብሔር ይሉ ለእግዚአብሔር ብሎ የሚተው ነገር ነበረ። ልብ በሉ፣ በድሎን እኮ እናውቀዋለን። ገና በድሎን ግን ለእግዚአብሔር የሚተው ነገር ነበረ አለ ይሉ። ያ ማያው ሃይማኖታዊ ነበር። ማየው ሰው በሃይማኖታዊ አይን ሲያይ ሁሉም ነገር ያያል። በደቂቃ አይን ያየው ተረውም እጅ ያነሳል፣ መርገጥ ያንሳል። አይን ማያ ነው። እጅ ግን ለይቶ ማንሻ ነው። አይን ማያ ነው። ጆሮ ለይቶ መስያ ጆሮ መስያ ነው። እንደ ልቡና ግን ለይቶ የሚረዳ ነው። ታዲያ በሃይማኖት ሚዛን ማያ ሁሉም ያለ ነገር ግን ለይቶ ማንሳት አለ። ሃይማኖታዊ አይን ይባላል። ኦርቶዶክሳዊ ማያ ኦርቶዶክሳዊ አይን ሁሉን ማየት ነው። ሁሉን ማየት የላይንም የታችንም የቅርቡንም የሩቁንም ማየት ሃይማኖታዊ ማያችን ሃይማኖታዊ አይናችን ጤናማ ካልሆነ ጤናማ ሕይወት፣ ጤናማ ትዳር፣ ጤናማ ልጅ፣ ጤናማ አገልግሎት፣ ጤናማ ወጣትነት፣ ጤናማ ሽምግልና የለም። ለምን? ሃይማኖታዊ አይናችን በትክክል ማየት ስንችል ነው። ሰው አለባበሱ ትምህርተ መስቀል ሲኖር እኮ ወይም አለባበሱ የቀና ነው ከሃይማኖት ተነስቶ ሲደርስ የለበሰበት ዓመት ነው። የለበሰበት ዓመት ራሱ ይቻላል። ስለዚህ የቤተክርስቲያን የሚመጣበት ለመልክም ጊዜ ለማሳለፍ አይደለም። ራሱ የመጣበት ወይም የሚያይበት ሃይማኖታዊ ማያ አይን አለ። ስለዚህ ምንድን ነው ሃይማኖታዊ ማያ ወይ አይን ያስፈልጋል። ነገሮችን ስናይ ከሃይማኖት አንፃር ይጎዳል ባይጎዳ ክርስቲያኖች ንግዱን፣ አገልግሎቱን፣ እርሻውን፣ ቁፋሮውን ቅድሚያ የሚሰጠው ለማን ነው? ለሃይማኖት። ሃይማኖት ይፈቅዳል አይፈቅደውም? ሃይማኖታዊ ማያ የሚባለው ቅድሚያ ነገር ሃይማኖትን ማየት ነው። እጅን ለመጠበቅ አይኑን እጅ ደረጃ እንደተፈለገ ምክንያቱም አይን ያየውን እግር አይረግጥም ወይም ደግሞ አይን ባየው ሰው ላይ እግር አይቆምም። አይን ያየው ደህና ቦታ ላይ እግር ያርፋል። በሃይማኖት ሚዛን ውስጥ ስናልፍ ነገሮች ሁሉ ጤናማ የሚሆኑ በሃይማኖት ማየት ስንችል ነው። እንደዛ ወጣትነት የሚባረከው እንደዚያ ነው። ሰማዕትነት የሚገኘው እንደዛ ነው። ታሪክ የሚሰራው ለሀገር ባለቤት ባለውለታ መሆን ይቻላል። ያ ግን በሃይማኖት ማየት ሲቻል ነው። ሃይማኖታዊ አይን የሚባለው ይሄ ነው። የሚመለከት ህዝብ አረው ወይ ደግሞ ህፃናት ወይ ደግሞ ምዕመናን አጠቃላይ ክርስቲያኑ ወዳው ሲመለከቱ በሃይማኖታዊ አረው ደግሞ ወዳው ሲመለከቱ ወደ ልጆቻቸው በሃይማኖታዊ ከሆነ በትክክል መተያየቱ ሳይ መቀያየር መዋሃድ ይኖራል። አይን ጤናማ ቢሆን በትክክል ሃይማኖታችን እምና ሃይማኖት ጤነኛል። ያ ማለት ክበት እና መርሳት አለበት ጀምሮች አይደለም። ተረተናል። መልክ ማለት ያለፈ ነገር አለ ሰው አለ በትክክል። ያ ማለት እኮ ምንተው ነገር መኖር መቻል አለበት። እምንይዘው ሰው እንደዚህ የሚተውን ይይዛል፣ የሚይዘውን ይተዋል። እንደዚህ ነው ተለውጦብናል። ዮሐንስ አፈወርቅ እንደሚናገረው እኛ ስርዓቱ ተለውጦብናል፣ ለእኛ ስርዓቱ ተለውጦብናል። መያዝ የሚገባንን ሳንይዝ መያዝ የሚገባንን መያዝ ጀምረናል። አምላካችን ዓለምን ዳረጎት አድርጎ ነበር የሰጠን። እሱ መንግስት መጀመሪያ መንግስቱን ነው ፈልጉ ነው። ሌላው ዓለም ግን እንደ ዳረጎት ነው ይሰጣችኋል ነው ይላል። እኛ ግን ዳረጎትን አስቀድመን ራሱን ትተነዋል ይላል። እኛው እንደ ዳረጎት ነው በዚህ ዓለም ማማር፣ መዋል፣ መኖር፣ መብላት፣ መጠጣት፣ ማግኘት፣ ደስ መሰኘት ዳረጎት ነው ይላል። መጀመሪያ ግን መንግሥተ ሰማያትን እንዳታጡ ይላል። ሌላ ይጨመራል ነው ይቻላል። በዳረጎት ነው የተሰጠችው
ስለዚህ የተለወጠብን ነገር አለ ወይ ስርዓቱን ለውጠነዋል ይላል። እንደዚያ ሆኗል። ነው ምን ነው ላያችን ሃይማኖታዊ አርምሲል አዎ ሃይማኖታዊ ከሆነ ተባያችን ብንጣላ ታርቀን ብንገፋፋ ተነሳስተን ወይም ደግሞ ተደጋግፈን እምንመለሰው እንዲያ ነው። ትናንት በጣም ብዙ ቅዱሳን እኮ ተጣልተዋል፣ ግን ታርቀው ገብተዋል። ትናንት ብዙ አበው በድለዋል። ለምሳሌ ከአባታችን አዳም ጀምረን ስንመለከት እነ ቅዱስ ጴጥሮስ እነ ቅዱስ ዳዊት ለየዘበሩት ይበሉ ሌሎችም ብዙ ቅዱሳን እግዚአብሔርን ፊቱን ያስመለሱበት ዘመን አለ። ሁሉም ግን ንስሐ ገብተዋል። ለምን በያቸው ሃይማኖታዊ ስለሆነ ነው። አይነት ጤናማ ይሆን ሁሉ ነገር ጤናማ ወይም ብሩህ ይሆናል ሃይማኖታዊ ማለት ነው። ስለዚህ የሚቀድመው ነገሮችን ሁሉ በሃይማኖታዊ ማየት ነው። በሃይማኖታዊ አይን ማየት ድህነትን በሃይማኖታዊ አይን ስናይ ጽድቅ ነው። ባለጸግነትን በሃይማኖታዊ አይን ስናይ ጽድቅ ነው። ያለሃይማኖት ግን ሁሉ ከእንስሳት አውጪ ነው። የሚጠቅምን የሚኖረን ነገር የለውም። በሃይማኖታዊ አይን ካየነው የሚጎዳ አንድ ነገር የለውም። ሁሉም በጽድቅ የተሰጠ ስለሆነ ታዲያ ማያ ጤናማ ይሆን ሃይማኖታችን ጤናማ ይሆን። ይህ ማለት ሶስቱ ነገሮች እንዳሉ በነገር ሃይማኖት ውስጥ የክርስቲያኖች ሶስቱ ግዴታዎች በክርስትና ውስጥ መብት የሚባል ነገር የለም። ክርስቲያኖች መብት ነው የሚል ከክርስትና አስተምህሮ ወይም ደግሞ ሃይማኖት ውጭ ሆነ ነው። እንደ ነገር ክርስትና አይቻልም። መብት የሚባል ነገር የለም። ለገሌ ቤተክርስቲያን መዋል ግዴታ ነው። ይሄ ለገሌ ማስቀደስ ግዴታ ነው። እነሱም ግዴታ ነው። ክርስቲያን አይደለም እነሱም እና ማምለክ ማመዘን መጸለይ ጸሎት ግዴታ ነው። ፍቅር ግዴታ ነው። ክርስቲያናዊ ግዴታዎች ይባላሉ። ታዲያ ግን በዚህ ውስጥ የማይቀሩ ሶስት ግዴታዎች ይባላሉ። በሌላ ሃይማኖት ውስጥ አበው ነቢያት ሁሉ ደግሞ ከነሱ በኋላ ለሚነሱ ትውልድ ወይም ለሚነሳው ትውልድ የሚሰጧቸው ግዴታዎች ይባላሉ። አንደኛው መቀበል ይባላል። መቀበል መቀበል ይባላል። ምን ነው የሚቀበለው? ያልተቀበለው ነገር ምን አለ? እንደ ሥጋም እንደ ነፍስም እንደ ሀገርም እንደ ሃይማኖትም እንደ ባህልም እንደ ሃይማኖትም ትርጉም ይዘት ያልተቀበለው ይላል። መቀበል ግዴታ ነው። ከአበው መቀበል ነው። የምናምነው ሃይማኖት የምንማረው ትምህርት የምንጽፈው መጽሐፍ የምንተረጉመው ትርጉም የምንዘምረው ዝማሬ የምንኖረው ሕይወት እንዳጠቃላይ ከአበው የተቀበልነው ካልሆነ ጥቅም የለውም ይላሉ። ያልተቀበልነው ከሆነ ሐዋርያዊ ካልሆነ አያድንም፣ አይታደግም፣ የለም ጥቅም አልባ ነው። የማይጠቅም ዝም ብሎ የተተክለ ዝም ብሎ በቅሎ ዝም ብሎ ለምልሞ ዝም ብሎ የደረቀ ዛፍ እንደመሆን ነው። ስለዚህ መቀበል ነው። አሁን ያለው ትውልድ ትንሽ ያስቸግራል። ትናንት የእናቴን ሃይማኖት የአባቴን ሃይማኖት ማለቱ ነበር። ምንም እንኳን አስቸጋሪ ነገሮች ቢያጋጥሙ ወይም አለመማር የሚባለው ነገር ቢኖርም አይ እኔ እናቴ ሃይማኖት ነው የአባቴ ነው በዚህ ድርድር አላውቅም የሚል ትውልድ ነበረ። ለምን እናቱን ያከብራል፣ አባቱን ያከብራል። አሁን ግን የእናት አባት ነገር እናት አባት ይላል አይደለም። ተመራ ያዘቀው እንዳንል ወይም ከመራን ተካናት ተቀብለታ እንዳንል በጣም ብዙ ክርስቲያን ሰው ደግሞ መጽለጥ የሚችለው በሁለት መንገድ ነው። ወይ በትክክል የእናት አባት ልጅ ተቀብሎ ነው፣ አሊያ ደግሞ በትክክል ተምሮ ተረድቶ ነው። ልብ በሉ ተምሮም ሳይረዳ ከእናት ከአባቱ ሳይቀበል መጽለጥ ይችላል? አይቻልም። ስለዚህ መቀበል ነው የመጀመሪያው። አንደኛ መቀበል ግዴታ ነው። ከአበው መቀበል እንዲያው ሴቶች ሕፃናት እናቶቻችን የሚቀበለው ነገር ቢሆን ጥሩ ነው። ይህ ፈትሉ ስፌቱ ባልና ክበሩ ልጅ ማሳደጉ ሕፃናትን መውደዱ እንደ የመሳሰለው ሕፃናትን ወደ ቤተክርስቲያን ማምጣቱ ከአበው ካህናት ጋር ማገናኘቱ ይህን መልካም ጉርብትናውን እህል ከእናቶች መቀበል ምክንያት የሃይማኖት መተርጎሚያ መጽሐፍ ስለሆነ ሃይማኖት የሚተረጎመው በሕይወት ነው።
ሃይማኖት አለኝ የሚል ሰው በተለምዶ በረዶ ባለባበሱ ባነጋገሩ ባኗኗሩ ነው። ሌላ በየት ይገለጻል? ታዲያ ሃይማኖትማ አይታይም እኮ የሚታይ ሃይማኖት ግን ይታያል። የሚታየው ግን በሕይወት ነው። እገሌ አማኝነትን ማግለጽ የሚችል ስራ ሲሰሩ መገኘት ያን ጊዜ ታይቷል። ሃይማኖት እኮ እግዚአብሔር የሚታየው የማይታየው አምላክ እንደመሆኑ መጠን የሚታየው የማይታየው ነው። ግን የሚታየው በስራ ነው። ሰዎች በሚሰሩት ስራ በሚሰጡት አገልግሎት በሚያሳዩት መልካም ጉርብትና በዚህ ሃይማኖታቸው አማኝነት ታማኝነት ይገለጻል። ግን የሚታይ ስራ የሚታይ ሕይወት ሲኖር ነው። እኛውን መቀበል ነው። ከእናቶች ሕፃን ወንዶች ከአባቶች የሚቀበሉት ከመምህራን ከአበው ካህናት ከሐዋርያት ከመድኃኔዓለም ኢየሱስ ክርስቶስ የተቀበሉት ስለሆነ ነው። ስለዚህ ማርሙል ይህንን ለመቀበል የምንቀበላቸውን ሰዎች ሁሉ መለየት ያስፈልጋል። ድምፃቸውን ማወቅ፣ መልካቸውን ማወቅ፣ ለማን እንዳሉ እንዲሁ አሁን የመጣው ችግር እረኛው በጎቹን አያውቅም፣ በጎቹ ደግሞ እረኞችን አያውቋቸውም። በቃ ሰው ያለው ሁሉ በግ ነው። እንደገና ደግሞ በትሮ የያዘ ሁሉ ደግሞ እረኛ ነው። እንደዚህ አይነት ነገር ያጋጥማል። መለየት እንዲያውም ፈታኝ ነው። ብርሃነ-ዓለም ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ላይ ሲጽፍ በኋለኛው ዘመን ይላል ለራሳቸው ሰልፈው ሌላውን ሰውን የሚያሰልፉ ሐሰተኞችን መምህራን ሊነሱ እወቁባቸው ይላል። ለራሳቸው መስለፍ የለም ብሎ ማመን ነው። የለም ብሎ ሰውን ማስለፍ ማሳመን ነው። ወጥቶ ማውጣት ነው። ያው ሰነፍ ብቻ አይደለም አስራፊም ጭምር ነው። ከዛው ሰነፍ ብቻ አይደለም አስራፊ ነው። አስራፊ ክፉን አክፉ ነው። መክፈት ብቻ ሳይሆን ሌላውን ሲያከፋ ይኖራል። መውጣት ብቻ ሳይሆን ሌሎቹን ሲያወጣ ነው የሚኖረው። እነዚህ ችግር አለ። እረኞች መንጋቸውን አለማወቃቸው፣ መንጋው እረኞቹን አለማወቁም ይህ ችግር ነው። ምክንያት የሚቀበለው ከዚያ ስለሆነ ነው። ታዲያ ሁሉም ቢመጣ ሁሉም በየቤታችን ቢያለፍ ሁሉም በእናችን ብትበረቁ ታዲያ ምቹና ብዙ ነው። አለመመን እንደሆነ ወይቶላባ አላዳጋኛ ብዙ ነው። ግን ለይቶ ማየት ለይቶ መቀበል ለይቶ መስማት አይተፈጠረው ለዚህ ስለሆነ ለይቶ መቀበል ይሆናል። የአንድ ግዴታችን መቀበል ነው። ሃይማኖት ምን ካጂ ሃይማኖትን ምን ቤተክርስቲያንን ምን ስርዓቷን ምን በአጠቃላይ ተግባራትን ምን ሀገርና ታሪኳን መቀበል ነው። እኛ እኮ የብዙ ሰዎች ታሪክ ያለን ሰዎች የራሳችን ታሪክ፣ የቤተክርስቲያናችን ታሪክ፣ የሀገራችን ታሪክ ግማሽ ሶስት እንኳን የለም። በምን ይከፋት ምን ስለሌለ አይደለም ስላልተቀበልነው እኛ ቀብሩን ስላለ ስለሌለ አይደለም ደፍረን ወይም ቀረብ ብለን ስላልተቀበልን ይሄ ነው አንዱ ትምህርት። ሁለተኛው ግን የተቀበሉትን መጠበቅ ይሄው በጣም ወሳኝ ነው። መቀበል ከትናንት መጠበቅ ዛሬ መስጠት ነገር ነው። እነዚህ ሶስቱ ግዴታዎች ናቸው። ሰው አማኝ ነው ጽድቅ አይቻልም። አንደኛ የሚያምነውን ሃይማኖት ከማን የተቀበለው ነው። ትምህርቱ፣ ስርዓቱ፣ ፍቅሩ፣ ባህሉ፣ አብሮነት፣ ህብረቱ በብቸኝነት ጽድቅም ስለሌለ ማለት ነው። ሁሉ የተቀበለ መሆን አለበት። ያንን ደግሞ የሚጠብቅ ዛሬ የሚጠብቅ አስተምሰጥቷል። የሚጠብቅ ሰው ያስፈልጋል። የሚጠብቅ ደግሞ ዛሬ ካሉት ተኩላዎች ነው። ከበጉም የተብላለ ከረኛውም እንደኛለን። ስለዚህ ከራስን መጠበቅ ነው። ከራስን መጠበቅ ከሌላው መጠበቅ የሚጠበቀው ግን በክፉ ዘመን ነው። አሁን ሰውን ቸገረ። በመልካሙ ዘመን ሁሉ ክርስቲያን፣ በመልካሙ ዘመን ሁሉ አማኝ፣ በመልካሙ ዘመን ሁሉ የክርስቲያን ተላላሽ፣ በመልካሙ ዘመን ሁሉ ብዙ ነገር ማድረግ የሚችል ነበር። ክፉ ዘመን ሲመጣ ግን አብሮ እንደ ዘመን መጥፋት ነው። ለምን ክፉ ዘመን ይባል አለ? ሰው ሲቀማኝ ዘመን ይከፋል። ዘመን ነው። ፀሐይ መውጣቷን አታውቅም፣ ጨረቃም መመላለሷን። ሌሎቹ ፍጥረታት እንዲሁ እያወቁ ሰው ሲከፋ ገና የነበረ ሌላ ሲሆን ዘመኑ የሌላ ዘመን ይባላል። እንደዚያ ነው።
ታማኝ የነበረው አጭበርባሪ ሲሆን ዘመኑ የአጭበርባሪ ዘመን ይባላል። እዚህ ዘመን አጭበርባሪ ሰው ባይታመንበት በጣም ፍቅር የነበረ ባላጋራ ይሆናል። ፍቅር የጠፋበት ይባላል። አንዱ ይሄ። ሌላውስ በመልካም ዘመን ጻድቅ መሆን ይቻላል ወይ? ሰማዕት መሆን ይቻላል? ባህታዊ መሆን ይቻላል? አረጋዊ መሆን ይቻላል? በዘመን ታማኝ ሰው መሆን ይቻላል? በክፉ ዘመን ነው። አብዛኞች የቤተክርስቲያን አበው፣ የቤተክርስቲያን ሊቃውንት፣ ቤተክርስቲያን ቅዱሳን አባቶቻችንና ቅዱሳት እናቶቻችን ቤተክርስቲያንን እንደ ፀሐይ ለመቁባት እንደ ጨረቃ ለመቁባት እንደ ከዋክብት ለመቁባት ቅዱሳን የተነሱት በክፉ ዘመን ነው። ክፉ ዘመን ነው። በክፉ ዘመን ብዙ ሰማዕታት ተነስተዋል። እስኪ እንደው ከሰማዕታት አንዱን ጥሩ ብላችሁ መቼም እንደ ኢትዮጵያ ስለሆነ በተለይ ይህች ሀገር የአስራት የወራት ሀገር ሆና ተሰጥታው ይሁን አላውቅም። ቅዱስ ጊዮርጊስ የምትሉ ቀጥሎ በጣም ብዙ ቅዱሳን ሰማዕታት አሉ። ቅዱስ ጊዮርጊስ ማን ነው ብላችሁ ብትጠይቁ ሰው በመጋዝ በሚተረተርበት ዘመን የተገኘ ነው። ልብ በሉ። በመጋዝ የሚተረተርበት በመንኮራኩር ሰው የሚፈጭበት ዘመን እኮ ነው። ያ ዘመን ግን ቅዱስ ጊዮርጊስን አይነት ሽማግሌም ያይደለ ሕፃንም ያይደለ ከ20 ዓመት እስከ 27 ዓመት ለ7 ዓመት የተጋደለ ሰማይ ወይም ደግሞ ይሄ የተጋድሎ አርበኛ መንፈሳዊ አርበኛ ወታደር የሚባል ሰማዕት አበረከተልና ክፉ ዘመን ሊቁ ዮሐንስ አፈወርቅን ያህል ዮሐንስ አፈወርቅ የምትሉት ሊቅ የተነሳው ፓትርያርክ በሚሰደድበት ዘመን ነው። አይታችሁ ፓትርያርክ ስደተኛ ነው። ሌሎቹ አብዛኞቹ ካህናት ሐዋርያውያን አበው ለምሳሌ ሰው ከሚበላበት ሀገር የሚያስተምር ሐዋርያ ዘመኑ ይሄ አይደለም። አብዛኞቹ ሐዋርያት የተነሱበት በክፉ ዘመን ነው። አንዳንዴ እንደው ዘመኑ ሲከፋ ካያችሁት፣ ችግር መከራ ሲጸና ካያችሁት ደስ ይላችሁ ይገባል። እግዚአብሔር ለሰማዕት ሞት እየጠራ እግዚአብሔር ለታማኝነት ዓመታት እየመጠነ ዋጋችን እያበዛ እግዚአብሔር እያሳመረ እየባረከው ክርስትናችን እያጸናናለን ምን ያክል እንደሚወደው ለማረጋገጥ እያችሁ እንደሚወደው እኮ ያውቃል። ግን ትወደኛለህ ይላል። አዎ እወዳለሁ። የራስ ስሙ ትወደኛለህ፣ ሁለተኛ እወዳለሁ፣ በሶስተኛ ሲጠይቀው አቤቱ ጌታዬ ኩላሊት ያለው ሰው ምን ያምላለው ሰው ታውቅ የለ እንደሚወድ ታውቃለህ፣ ለምን ትጠይቀኛለህ? ሶስት ጊዜ አናገርና በሶስቱ ወገኖችን ጠብቃለሁ። ሕፃናትን ወጣቱንና ሽማግሌውን ጠብቃለሁ። ከዛ በኋላ ሕፃናትን የመልጆች የካህናት ልጆች፣ ከዛ በኋላ ወጣቱ የካህናት ልጆች፣ ሽማግሌ የካህናት ልጆች፣ ዘመናችን ደግሞ ሽማግሌዎች አሉ የካህናት ልጆች። አሁን የሕፃናቱ ካህናቶች ናቸው። የወጣቱ የለውም። ያ የእናት ያባት ንስሐ አባት አለ፣ የእናት ያባት አለ፣ የአባት ያባት አለ። ንስሐ ገንዘብ ወዳለ የለም ይኖራችኋል እኮ በተለይ ከተማ የንስሐ አባት ነው ሊቀመጥ ይችላል። ግን የንስሐ አባት መኖሩ ሰው ንስሐ ካልገባ ካልተባረከ ከሆነ ቀን ከወር 4 ቀን 3 ቀን 2 ቀን ወጥቶ ካልገባ ከንስሐ አባት ያገኘው ነገር ከሌለ ምን አባት አይደለም። ሱስ ምን ይሾል ነው። የንስሐ አባት ዝም ብሎ እኮ እንደ ሐውልት እንደ ሙዚየም ማስቀመጥ እኮ አይደለም። እንደ ሙዚየም አስቀምጦ የሆነ ቀን እየጎበኙ መመለሳት ነው። የሚማሩትን መማር፣ የሚጠይቁትን መጠየቅ፣ የሚናዘዙትን መናዘዝ መባረክ ነው። ከዚያ ስጋ ወደሙ መቀበል እፈልጋለሁ ምናምን እንዴት ነው ወደሙ መቀበል ይችላል ብሎ መጠየቅ ነው። ከዚያ ውጭና ካህናቱ ልክ እንደዛ በጣም ብዙ ሰብስቦ መያዝ ያደርጋል፣ ያስከለሰሰሙ ያደርጋል። የማይቆር ከሆነ የማይማር ከሆነ የቤተክርስቲያን የማይመላለስ ከሆነ ያስከለሰሰሙ አያስፈልግም። ማስተማር ነው። እንዲህ አይነት ማስተማር ነው። ቁጥር ማንዛት ሳይሆን ማስተማር፣ በየጊዜው ማስተማር፣ መቅረብ፣ ቤተክርስቲያን ማኖር ያው ቅዱስ ጴጥሮስ እንደዚያ ነው የተሰጠው። ሽማግሌዎችን ጠብቅ፣ ወጣቱን ጠብቅ፣ ሕፃናትን ጠብቅ አይደለም ሶስት ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ የምታገኙት ቃል እኮ ነው ይሄ።
ርቀምን ካነበብን ስለዚህ ሁሉ ባይት ይመቻል። እነዚህ የተገኙ መቸነስ በክፉ ዘመን ነው። ክርስቲያኖች በተለይ እናቶቻችን ብዛት ጨነቁ አትዘኑ። እዛ ነው ማልቀስ ልናልቅስ ልናዝን ይገባናል። ሊጨነቅን አይገባንም። ለምን ብንኖርም በማገልገል ነው። ብንሄድም ወደ እርሱ ነው። ክርስቲያናዊ ማያ ይሄ ነው። አንተ በዚህ ብሎክ ዲያብሎስ ማያ ኦርቶዶክሳዊ ከሆነ የፕሮቴስታንት ትሄድ የዚህ ያለው ብርሃን ዓለም ቅዱስ ጳውሎስ እመኒ ሞትነ ለእግዚአብሔር ንመልክ ወለእመኒ ኃይለ ለእግዚአብሔር ነዓልል ይላል። ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። አሁን ከእሱ መጣሁ በእሱ ኖርሁ በእሱ ወደ እሱ እሄዳለሁ አይደል? ስለዚህ ይታመ ሰው ያለው ወደኛ ማለት ይሄ ነው። የሚሄደው እኮ በዛ ነው። ሃይማኖታዊ ማያ ሲኖረን የደብራንበትን እናያለን፣ የምንኖርበትን እናያለን፣ የምንሄድበትን እናያለን። ታዲያ ሃይማኖታዊ ማያ የት ነው የሚያመጣው? ከእርሱ በእርሱ ወደ እርሱ ነው። ሌላ የለም እኮ ፍጥረቱ የዘነጋው ነገር ነው። ማን ተገኘ የሚለውን ከማን ተገኘ የሚለውን በማን ትኖራለህ የሚለውንና ወዴት ትሄዳለህ የሚለውን ይህ እኮ መጣን። ከእርሱ ተገኘ በእርሱ እንኖራለን፣ ወደ እርሱ እንሄዳለን። ሌላ የለም እኮ ያን ጊዜ የተገኘ ወንጌላውያን ስለሆናል ወንጌቱ ሁሉ ወደ ወንጌላዊ ሳል ወዘሆነ አያችሁ ሁሉ በእርሱ ሆነ። ያለ እርሱ ምንም የተፈጠረ የሆነ ነገር የለም። እምዛው ሆነ ከተፈጠረ ፍጥረት ሁሉ በእርሱ ቃል ተፈጠረ፣ በእርሱ ሕልውና ተፈጠረ፣ በእርሱ ፈጣሪነት ተፈጠረ፣ በእርሱ ሁሉን ቻይነት ተፈጠረ። ታዲያ ያለ እርሱ ይመጣል አለ እንኳንስ ያለ እርሱ ይቅርና የመጣ ይቅርና ያለ እርሱ የሚኖር አለ የለም። ይህን ለመረዳት ግን ሃይማኖታዊ ማያ ያስፈልጋል። ስለዚህ ሃይማኖታዊ ማያ ሲኖረን መከራው፣ ዋይታው፣ ሐዘኑ፣ ረሃቡ፣ ችግሩ በዓለም ላይ ያለው ውጣ ውረዱ ይመጣል። ነገር ግን ማያችን ሃይማኖታዊ ሲሆን ብኖር አንተ ለማገልገል ነው፣ ብሄድም ደግሞ ወደ አንተ ነው። ስለዚህ ያስጨንቀኛል። ይሄ ነው ጭንቀታችን የበዛው። እንዲህ ጽድቅ ተስፋ እየጎደለብን ነው። የጽድቁ ተስፋ ሊጎድልብን በኃጢአት ስለተገኘ ነው። በኃጢአት የተገኘ ነው። የሁሉ ዘገየ ነው። ከትምህርት ወደ ኋላ ስላልን ነው። ከትምህርት ወደ ኋላ ስላልን ወደ ኋላ ብለናል። ብዙ ነገሮችን ትተናቸዋል። ያመለጡን ያለፉብን አሉ። ዓለም በግልጽ ትስባለች። በዓለማችሁ ክርስትና የለም። የምትኖሩበትን ዓለም ቅዱስ ነው ደግሞ ማለት ነው። ሕያው አድርጉት ነው የሚታይ ወይም ደግሞ በጨማጣ መጫለት ብርሃን ምን ያለ አድርጉት ነው ይላል። የለም ብቻ ትረብስ እንደስ ያጫና ይሁን እንደረፈስ ብቻ ነው ረዲቅ ብቻ ማለት ነው። ከዚህ ብቻ ማለት ነው። ረዲቅ ከግዘት ካለች ተባለ እንደ ርቀት ነፍሳለች እንደ ግዘት ስጋ ነው እንደ ስጋ ሙሉ ስጋ ላይ ነው የሚቀጥልበት ይመላልበት እንደስ ደግሞ እንዲበደረው ቀርፎት ይኖርበታል። እሱ ብቻ ይኖር ለጃም ይተባረክ የተባለው አምላካችን ኢየሱስ ክርስቶስ ነው። ብዙ ጊዜ እንድንበላው ስጋዊ ምግብ ብቻ ሆነብንና ከሆዳችን ላይ ቆይ ጤና አይሰጠንም። ይለን እረፍት አይሰጠን፣ ይነሳናል። አሁን ብቻዋን ከተመገባት ቢበለት ቁንጣናስ በእውነት ደግሞ ቀጥና ስልት ናት። ግን ጨምረው ቢመገባት እንደ ማጣፈጫነት ቀለዘርን፣ ትዕግስትን፣ ፍቅርን፣ መተሳሰብን፣ መተዛዘንን የክፉ ዘመን ሰው ለመሆን በክፉ ዘመን ጊዜ እርዳት የሌላቸውን በማቅረብ ጥያቄ የሌላቸውን በመጠየቅ እስረኞችን በመጠየቅ እንደ ቤተክርስቲያን በመመላለስ ዳስ ሳሪ መለቅስ በማለት ምንም ነገረው ጤና፣ ሕይወት፣ እረፍት ምን ያንዝል በሽታው የሚነሳ እንደዛ ስለሆነ ነው። የሆነ ነገር እየተነገረ የሆነ የጎደለ ነገር አለ። እሱ ቃል ነው እና ያለ እርሱ የሆነ ያለው ሁሉ በእርሱ ነው። ደግሞ እርሱ ይሄዳል። ይህንን መረዳት ያስፈልጋል። እዚህ እንኳንስ ሲፈጠር ይቀርና እኛ እንኳን ተምረን ያለ እርሱ ያገኘነው ነገር የለንም።
ያላገኘነው የራሳችን የሆነ ምን አለ ብላችሁ ምንም ነው መልሱ። አካላትን ያገኘነው ከእርሱ፣ እውቀት ያገኘነው ከመምህራን ተምረን፣ ከአባቶቻችን ከእናቶቻችን ተምረን፣ የለበስነው ልብስ እንኳን ሳይቀር ከሰው ያገኘነው ነው። ምንት ቢከዘኝ ሳይቀር ካለ ቢከዘኝ አንተ ሰው ከሰው ያላገኘው ምን አለ ይላል። ከሌላው ያላገኘው ምን አለ? እስኪ ነው ሀብት ነው ሰርተህ ከሌላው ያገኘው ሰው ብቻ ነው የማይችል ለሚኖር አንዳስ አስር ሰው ያስፈልጋል። ለሰራተኛ አስር ለምንም ካለ ምን ያስፈልጋል? እና ሰዎች ወራቸው ነው ያ ግን ሃይማኖታዊ ማያ ሲኖረን ነው። ሃይማኖታዊ ማያ በሃይማኖት ማየት ሲቻል በሃይማኖት ማየት ስንችል ከእኛ ያገኘነው የእኛ የሆነ ነገር እንደሌለ እንረዳለን። ያን ጊዜ ያለን ድርሽን ማለት እንጀምራለን። ያን ጊዜ ብዙ አውቀን የማናውቅ ለእኛ የሚስማማን ድንቁርና ነው። እውቀት አይዘወር ነው የእኛ ምንም የለንም ማለት እንጀምራለን። በትንሹ መርካት፣ በትንሹ መታለል፣ በትንሹ ሰማይ መንካት አይጀምረንም። የለም ብዙ ኑረን ከሌላቸው በታች መኖር እንጀምራለን። አያችሁ፣ ብዙ አውቀን ብዙ ተምረን ብዙ ተሹመን እኮ ነው ተሹመን ባለስልጣን ሆነን ከታች ማገልገል እንጀምራለን። ያው የናን ያስተምረው ሃይማኖታዊ ማያ እኛ እንዲያ ነው። ስትሾሙ እንድታገለግሉ፣ ስትማሩ ስትማሩ ስትሆኑ ትንሽ እንድትሆኑ ያደርጋቸዋል። ያገለግሉት ነው እግዚአብሔር ለምሳሌ ሌላ አይደለም። እና በዚህ ክፉ ዘመን የተገኙት አብዛኞቹ ቅዱሳን አባቶቻችን እናቶቻችን መቼ ነው የተገኙት ብትባሉ በክፉ ዘመን። ስለዚህ እግዚአብሔር ክፉ ዘመን ካመጣ እናንተ ከነዚያ ማህበር እያደረገ ነው፣ ወይም ደግሞ ወደዛ ማህበር ትር እያደረገ ነው ማለት ነው። የሚጠራው በዚህ ዘመን ካህናትም ይሁን ምንም ይሁን ሕፃናትም ይሁን በአጠቃላይ ሴትም ወንድም፣ ሴቶች ከማህበረ ደናግል ከማህበረ ቅዱሳት አንስት ብለን ወንዶች ከማህበረ ሐዋርያት ከማህበረ ሰማዕታት ከማህበረ ጻድቃን ከማህበረ ትጉሃን አበው ከትጉህ አባቶቻችን ማህበር ለመግባት የሚደረግ ጥሪ ነው። ሌላ አይደለም። ይህንን ለመረዳት ግን ሃይማኖታዊ ማያ ያስፈልጋል። ክርስቲያኖች ሰው ሃይማኖት ሲኖረው ነው ሁሉ ነገር የሚኖረው። ሃይማኖት ካለ ትዕግስቱ አለ። አልሳችሁ ታጋሾች ያሪታችሁ ከሆነ በሃይማኖት ማያ ስለሚሆን ነው። በሃይማኖት ማያ ስናይ ከሁሉ በላይ የሆነ ክርስቶስ እግር ሲያጥልናይና ትህትናውን ትዕግስቱን እንረዳለን። ይህ ሃይማኖታዊ ማያ ነው። ሃይማኖታዊ ማያ ያልሆነ ግን ማያችን ሃይማኖታዊ ካልሆነ ግን ሁልጊዜ ከህይወታችን ውስጥ ስሜት እየተሰማን ችግር ነው የሆነው። ሳንማር የተማርነ፣ ሳናውቅ ያወቅነ፣ ሳንሰራ የጸደቅን ሆንና ምንም ሳይኖረን መንግሥተ ሰማያትን በእጃችን የጨበጥን ጻድቃን ነን ኩሩት እንላለን። እንደኔ ያለ ማንም የለም። ክርስትና እኮ ትምህርተ መስቀል ነው ስንጠጥቻ አይደለም። ክርስትና እኮ ወደምረት ዝቁሞ ብቻ መስፈቅ አይደለም። ይሄ መገለጫ ነው። ግን እዚያ ያለፈ የሚወረየት ሰው ሃይማኖታዊ ማያነት ሲችል ነው። ስለዚህ አይኑ ጤናማ ቢሆን ይላል ቅዱስ መጽሐፍ፣ ሥጋ ሁሉ ብሩህ ይሆናል። ሥጋ ሁሉ ሃይማኖት ጤናማ ቢሆን ነው። በጤናማው የምታመልክ፣ በጤናማው የምታመልክ፣ በጤናማው የምትተዳደር፣ በጤናማው ሃይማኖት የምትተዳደር ቢሆን ሥጋ ሁሉ ጤነኛ፣ ሌላው ስራ ሁሉ ጤነኛ ይሆናል ነው። እንደዚህ እኮ ነው። ሃይማኖተኛ ሰው አይሰርቅም። ለምን? ሰርቆ በሃይማኖት ውስጥ የተወገዘ ስለሆነ። ቢሰርቅም እንኳን ቶሎ ንስሐ ይገባል። ግን እያወቀ አይደለም። ሳያውቅ ቢሰርቅ ያውቅ አይደለም። ሃይማኖተኛ ሰው እሱን አይወጣም። ሃይማኖተኛ ሰው እሱን ወደ ያስቀምጦ ወደ ሌላ ሴት አይወድም። ሃይማኖተኛ ሴት በሃይማኖት ስልጣን ነው ራሴ በሌለ ታወጣ ተፈቀደ። አማኝ ሰውን እንደዚህ ነው። አማኝ ሰውን ደናግል፣ አማኝ ሰውን አንድ ላይ ነው ወሰነ። አማኝ ሰውን ተረጋጅ እንጂ ተረጋጋሚ አይደለንም። ተረጋጋሚ እንጂ እንደገና አንዱን ተገፋፊ አይደለንም። አይደለም። እኔ ነው አማኞች ሰውን
በሃይማኖታዊ ማየት ይሄ ነው። ሃይማኖተኛ አማኝ ስንሆን የማንፈልገውን ነገር አንሆንም። ጉለት የእምነት ጉለት ያጋጥመን እንጂ። ስለዚህ አይነት ገናና አንደኛው ሃይማኖታዊ ማያ በትክክል ሃይማኖታችን ነው። ስለዚህ ሚዛናችን ማያ መነጽራችን ምን መሆን አለበት ከተባለ ሃይማኖት ነው። ዘመኑን ስትመሩበት በሃይማኖታዊ ይያያችሁ ነበር። ምግባችሁ፣ ፍቅራችሁ፣ ማህበራችሁ፣ በአጠቃላይ ህይወታችሁ፣ ትዳራችሁ ከሃይማኖት አንፃር ነው። ምን ይላል? ይሄ ነው ሌላው የሚባለው እንደገና ነገር ሃይማኖት ቅድም አንስቼላችኋለሁ። መሪ አባቶቻችን ካህናት አይን ተብለዋል ብያችኋለሁ። አይን ጤናማ የሆነ ብለናል። ሁሉም ስጋ ጤናማ ይሆናል። አንተ የሚያስተምርህ አባትህ ልጅ ያደረገ አባት ያደረገ እሱ ያ አይኑ እሱ ጤናማ ቢሆን ጤናማውን ትምህርት ያስተምርሃል። ጤናማውን ምክር ይለግስልሃል። ስለዚህ አይኑ ግን መጀመሪያ ጤናማ ነው። እሱ ራሱ እውነት አባት ያደረግናቸውን አካላት ጤናማ አባቶች እንደሆኑ መረዳት አለብን። አይን ጤናማ ሲሆን አካል ሁሉ ጤናማ ነው። ታዲያ ግርሳትን ይረግጣል። የጊዜ ተካላሎ አብሮ ተሰሮ ተመልጦ ይመለሳል። ለምን? አይን ስላላየው ነው። አይን ጤናማ ካልሆነ እኮ ችግር ነው። ጎበዝ አለቆቻችን ጤናማ ካልሆነ ችግር ነው። እንደ ትዳርም ትዳሩ የተበተነው አባቶች የትዳሩ የቤተሰቡ መሪዎች ጤናማ አላመሰሉ። እውነት ነው። አባትና ጤናማ ካልሆነ ጤናማ ልጅ ይገኛል አይቻልም። እንዴት ነው? አባትና እናት ተጨቃጫቂ ከሆኑ እንዴት አይነት ልጅ ሊገኝ ይችላል? እንጨትና እሳት እኮ ሲያዝ የረባ ነገር አይገኝም። ስለዚህ የሆነ ጤናማ ቤተሰብ የሚኖረው ጤናማ ነው። የቤተሰቡ ኃላፊ ባል የሚባለው ወይም ሰውዬ የሚባለው፣ ቀጥላ ደግሞ ሚስት የምትባለው ሴትዮ የምትባል ጤናማ ስትችል ነው። ምን ማለት ነው? ሃይማኖት ያላት ምን የሚነበብ የሚኖር ሃይማኖት ይባላል። ይህ የሚመጣው ሃይማኖት አይነት ጤናማ ሊሆን ነው። አይነት ጤናማ ሊሆን ሁሉ ነገር ስጋ ሁሉ ጤናማ ይሆናል ነው። ክርስቲያን ጤናሞች ሆነን የቀጠልነው ጤናማ ሀገር፣ ጤናማ ቤተክርስቲያን፣ ጤናማ ሃይማኖት፣ ጤናማ አባቶቻችን ስላሉን ነው። እንደዚያ ነው እስካሁን በጤንነት የቀጠልነው። ትናንት የነበሩት ናቸው። አሁንም ያሉት አሁን ምናልባት መጠየቅ አለመጠየቅ፣ መቅረብ አለመቅረብ ራሱ ጉዳይ ነው። ጤናማ አባቶች ስላሉ አሁን አለን። ጤናማ ሀገር፣ ጤናማ ቤተክርስቲያን ስላለ እስካሁን አለን። ያን ግን አይን በጤና የሚጠበቀው ሁሉም አካላት ተሳትፈዋል ሲወስዱ ነው። እጅም ይጠብቃታል፣ ጆሮም ይጠብቃታል፣ እግርም ይጠብቃታል። አይኑን የማይጠብቅ ማን አለና? ላይ የማይሆን ማን አለ? እግር ተራምዶ ሊያድናት ይችላል። ሁሉ ስለምትጠብቅ ነው። አይኑን የማይጠብቅ አለ? አይናችን ልንጠብቅ ይገባናል። አይናችን ነሽ ማርያም አንቺን አይንኩብን ይላሉ ክርስቲያን ዘማሪያን ስለተከተሉ ማያ አይናችን አዎ ክርስቶስ ያየንበት አይናችን ሰውቻ ደምት ቤተክርስቲያንስ ሁሉ ያየንባት ክርስቶስ ሰው ሆኖ ስጋ ለብሶ በመሳዊ ማዕድ በመስቀል ማዕድነት ይላሉ በእነሩ ላይ ሲፈተት ያየንባት አይናችን አይን ምንድን ነው ነው ጤናማ አካል ጤናማ ትውልድ እንዲሆን ከተፈለገ ጤናማ አይን ማለት ጤናማ ቤተክርስቲያን፣ ጤናማ ሀገር፣ ጤናማ አባት ልብ በሉ፣ ጤናማ ልጅ፣ ጤናማ ሃይማኖት እንድትቀጥል የእያንዳንዳችን ድርሻ መውሰድ ነው። ስለዚህ ሌላ ቅዱስ መጽሐፍ አይኑ ጤናማ ቢሆንም ስጋ ሁሉ ብሩህ ይሆናል። ስለዚህ አይናችን ጤናማ ካደረግናት ቤተክርስቲያናችን ማለት ነው፣ ሃይማኖታችን ማለት ነው። ሌሎችም የዘረዘርኩላችሁ እኛ ጤናማ ሆነን መኖር እንችላለን። ካለምናደርግ ሕፃናትን፣ ወጣቱን፣ ሽማግሌው አይናችን የመጠበቅ ስራ እንስራ። ይቆየን።
አባታችን በመንገድ ላይ ጸሎት ያሰማልን። ምን ነው ያሰማልን? ቃላት ያሰማልን።